ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ፒስ ነኝ፣ ደህና ነኝ በጣም። እንግዲህ ዛሬ ኖሩ ፖድካስት ጥሩ ነገር የምትወዱትን ነገር ይዞላችሁ ከች ብሏል። ይሄም ደግሞ ምናልባት እንግዲህ ከዚህ በፊት ከመጽሐፎች ከተለያዩ ነገሮችን ሰብሰብ አድርገን እናንተን ይጠቅማል ብለን የምናቀርባቸው ፕሮግራሞች እንዳሉ ያው ታውቃላችሁ። ኖሩ ፖድካስት እየተከታተላችሁ ያላችሁት ኮሊግሶች እና ሌሎቻችሁም እንደውም ከዛም ከጓደኞቻችሁ የሰማችሁት ትኖራላችሁ ብዬ አስባለሁ። ስለ ኖሩ ፖድካስት ኖሩ ፖድካስት እንግዲህ እንደ ወትሮም ዛሬም ደግሞ ካነበብነው ነገር ግን ደግሞ ከተነበበው ከአንድ መጽሐፍ ሳይሆን ከተለያየ መጽሐፍ አግሪጌት የሆነው ወይ ደግሞ የተወጣጣ ግን ደግሞ ጠቃሚ የሆነ በጣም ጠቃሚ መረጃ ቆንጆ መረጃ አፕላይ የምናደርገው በላይፋችን ኤክሰርሳይዝ ማድረግ የምንችል ልንጠቀማቸው የምንችላቸውን ነገሮች እና እንደውም አፕላይ አድርገን ነው ሰክሰስፉል ልንሆንባቸው የምንችላቸውን ኤሪያዎችን እያዳሰሰ እንግዲህ ይዞ የሚመጣበትን አንዱን ፓርት ደግሞ ዛሬ ይዞላችሁ መጣን ማለት ነው። ይሄ ታይትል ወይ ደግሞ ይሄ የዛሬ ርዕስ እንግዲህ አንድ ስለ እንቁራሪት ነው። እንቁራሪት እንግዲህ አናቅም ወይ ልትሉ ትችላላችሁ። እንቁራሪት ኖርማል ነው። እንቁራሪት ሁሉም ሰው ያውቃል። እንቁራሪት ኢትዮጵያዊ ሆኑ ሌላም ሀገርም ቢሆን የማያውቅ ሰው የለም። በተለይ ገጠር አካባቢ እንደኔ ያደገ ወይ ደግሞ ከገጠር አካባቢ የመጣ እንደኔ አይነቶቹ እና ሌሎቻችሁም ከተማም ብትኖሩ እንቁራሪትን ማወቅ ያን ያህል ከባድ ይሆናል ብዬ አላስብም። ስለ እንቁራሪትም ደግሞ ፊዚዮሎጂ ወይ ደግሞ ባዮሎጂ እና አኗኗራቸውን ለማስተማር ወይ ደግሞ ምናልባት እዚህ ጋር ለማቅረብ አልመጣውም እሱ ፓርት እና ግን ከእንቁራሪት ጋር የምናስመስለው ወይ ደግሞ ተመስሎ የቀረበ ለሰው ልጅ ግን ኢምፖርታንት የሆነና በጣም ህይወት ያለው ነገር ነው ይዤ የቀረብኩት ማለት ነው። ከኔ ጋር እስከ መጨረሻ እንደምትቆዩና እንግዲህ ኑሮ ፖድካስትን ሰብስክራይብ እንደምታረጉ፣ ላይክ እንደምታረጉ፣ ሼር እንደምታረጉ እና እንደውም ለሌሎች እንዲደርስ እንደምታረጉ እና ሁሉም ሰው እንዲጠቀም እንደምታረጉ እና እንደምታበረታቱን ጭምር አምናለሁ። በዛው ልክ ደግሞ አደራ እላችኋለሁ ማለት ነው። ፋሚሊ እንግዲህ ከኔ ጋር ቆዩ። አሁን ወደ መጣሁበት ርዕስ ዳይቭ እናደርጋለሁ። በደንብ ገብቼበት ደግሞ አስረዳችኋለሁ ማለት ነው። እንቁራሪቶቹ እንግዲህ በምን ተመሰሉ ካላችሁን ሁለት እንቁራሪቶች ነበሩ። እንቁራሪቶቹ ሁለቱም ወደ የፈላ ውሃ ውስጥ ይጣላሉ ወይ ደግሞ ይወረወራሉ ማለት ነው። አንዷ እንቁራር ኢሚዲየትሊ እንደተወረወረች ዘላ ትወጣለች ከውሃ ውስጥ ማለት ነው፣ እየፈላ ካለ ውሃ ውስጥ ማለት ነው። ዋይል ደግሞ አንዷ እንቁራሪት ደግሞ እንደተወረወረች ዘና ማለት ጀመረች ውሃ ውስጥ። ውሃ በጣም የሚያቃጥል አይደለም፣ እየሞቀ ያለው ውሃ ነው። ግን ደግሞ በጣም ኢሚዲየትሊ የሚያቃጥል ስላልሆነና ቀስ ብሎ የሚያቃጥል ስለሆነ ቀስ ብላ ለማውጣት እና ትንሽ እያሟመቀች ትንሽ እያመቻመቸች ትንሽ ምቾት ተሰምቷት ኮምፎርት ተሰምቷት እንቁራሪቷ ትንሽ እንትን ማለት በቃ ለመቆየት እና እዛ ጋር ኢንጆይ ለማድረግ እና ሙቀቱንም ኮምፎርቱንም ምቾቱንም ለማጣጣም ትወስንና እዛ ውስጥ ትቆያለች ማለት ነው። ይቺ እንቁራሪት እየቆየች ከዛ ውሃው እንግዲህ ግለቱን ይጨምራል፣ እሳቱም ይጨምራል። ትንሽ ከፍ እያለ ይመጣል። ቀስ በቀስ ከፍ እያለ ሲመጣ እና አሁን በዚህ ጊዜ በጣም ትንሽ ለብ ሲያደርጋት አይ በቃ ጨርሻለሁኝ እና በዚህ ጊዜ ይበቃኛልና ለማውጣት ስትታገል ትራፕ ትደረጋለች ወይ ደግሞ ትያዛለች ውሃ ውስጥ። ውሃ ውስጥ የያዛት ምንድን ነው? የውሃ ኃይል ነው። የውሃው ሙቀት ነው። ውሃው ሙቀቱን መቋቋም አልቻለችም። የውሃውን ግለት መቋቋም አልቻለችም። ውሃው በጣም ከበዳት፣ ከአቅሟ በላይ ሆነ። በዚህ ጊዜ እንግዲህ ለማውጣት ብታገልም ብትፍጨረጨርም ብትሞክርም ምንም ሰማይ ምድር ብትልም ብትጓጥጥም ምንም ብታደርገው በቃ ማውጣት የሚባል ነገር ከበዳት፣ አልቻለችም። ለመዝለል ሞከረች አልቻለችም። ምን ሞከረች አልቻለችም እና ከዛ ትራምፕ ተደርጋ ከፍተኛ ጉዳት ወይ ደግሞ ሞት ደረሰባት ማለት ነው። ከዚህ ምንድን ነው የምንማረው? ውሳኔ ወይ ደግሞ ዲሲሽን የሚባሉ ነገሮች አንዳንዴ መወሰን መልካም እንደሆነ የሚያስተምር ፓርት አለው። ይህ ፓርት ዲሲሽን አንዳንድ ዲሲሽን ያው አስብንበት ወይ ደግሞ አውርደን አማክረን ጓደኞቻችንን፣ ቤተሰቦቻችንን ወይ ደግሞ ሚስቶቻችንን ያገባን ሰዎች ካሉ ያላገባንም ደግሞ ቤተሰቦቻችን፣ አባቶቻችን፣ እናቶቻችንን ጋር ተማክረን ወይ ደግሞ አማክረናቸው እንወስናለን። ብዙ ጊዜ ውሳኔዎች እና ጓደኞቻችን ኢንፍሉዌንስ ያደርጋሉ ውሳኔያችን ላይ ኢምፓክት አላቸው ማለት ነው። በዚህ ጊዜ ግን
አንዳንዴ ግን ደግሞ ውሳኔዎች እነሱን ኤክስክሉድ የሚያደርግ ግን እናንተ ላይ ብቻ የሚንጠለጠል ወይ ደግሞ እናንተን ውሳኔ ብቻ የሚፈልጉ ውሳኔዎች ደግሞ በግድ ይመጣሉ። አንዳንዴ በህይወታችን የምንወስናቸው ነገሮች አንድ በራሳችን የግድ የሆኑብን የምንወስነው ነገሮች አሉ። እንኳን ምክርና ሌሎች ነገሮችና ሀሳብን አሰባስበን እስቲ ቆይ ለማክር፣ እስቲ ቆይ እንትን እክሌ ጋር ሄድ፣ እስቲ ቆይ እክሌን ላማክር የማትሉት ውሳኔዎች አሉ። አንዳንዴ በህይወታችን የሚከሰቱ ውሳኔዎች ኢሚዲየትሊ በቅጽበት የምትወስኑት ውሳኔ ማለት ነው። ሌሎቹ ውሳኔው ደግሞ ቅድም እንዳልኩት ከሌሎቹም ቀስ ብላችሁም ነገም ዛሬም ብላችሁ የምትወስኑት አሉ። ውሳኔ ለመወሰን መፍጠንና አለመፍጠን ሳይሆን በሁኔታዎች የተገደበ ወይ ደግሞ በሁኔታዎች የተወሰኑ ይሆናል። ሁኔታ የሚያስገድደን ኢሚዲየትሊ የሚያስወስናለ ወይ ደግሞ ተማክረን ቀስ ብለን የሚወስኑ ውሳኔዎች አሉ ማለት ነው። አሁን ከዚች ኢሚዲየትሊ ከወሰነችው ምንድን ነው የምንማረው? አንድ ውሳኔ ምናልባት እኛ በሰውኛ ስንመሰል ሰው ሆነን እንግዲህ የሆነ ከባድ ነገር ቢደርስብን ወይ ደግሞ በጣም የሚከብድ ነገር ቢፈጠር በእኛ በህይወታችን ማለት ነው ኢሚዲየትሊ መወሰን የምንችልባቸው ሲቹዌሽኖች አሉ። ለምን? አንቲሲፔት በማድረግ ነገሩ ከባድ መሆኑን አንደርስታንድ በማድረግ በጣም ለህይወታችን አስጊ መሆኑን ስንረዳ ነገሩ በጣም ወደፊት የሚያመጣውን ኢምፓክትን ወደፊት የሚያመጣውን ችግር የምንም ሊሆን ይችላል፣ የቤተሰብ የሀገር የሆነ ነገር ሊሆን ይችላል እና ስናስበው ከራሳችን ጨምረን ከሌሎቻችንም ፓራዳይም ስናየው የሚያመጣው ኢምፓክት የሚያመጣው ችግር ከፍ ያለ ሊሆን ይችላል። በዚህን ጊዜ ኤርሊ ውሳኔ ቀድሞ መወሰን ወይ ደግሞ ፕሮአክቲቭ የሚባለው ነገር ፕሮአክቲቭ ማለት ማንም ሰው የሆነ ነገር በቃ እንደሚሆን የምጠበቅብን ነገር ወይ ደግሞ የሆነ ነገር እንደሚሆን ካሰብ ቀደም ብለህ ትወስናለህ ወይ ደግሞ ሪአክቲቭ አትሆንም ማለት ነው። ለዛ መልስ ግብረ መልስ ሳይሆን የምትሰጠው ቀጥታ ውሳኔው ትክክለኛ መሆኑና ያ ውሳኔ ተግባራዊ መሆኑን ስታምን የምትወስነው ውሳኔ ማለት ነው። ለምሳሌ ያችኛው እንቁራሪት የመጨረሻው ለማውጣት የተፍጨረጨረች እና ማውጣት ያቃታት እንቁራሪት ሪአክቲቭ ነበረች። ማለት በቃ አሁን አቃጥሎኛል ማውጣት አለብኝ መዝለል አለብኝ የሚል ነገር እልህ ውስጥ ገባች፣ ግን አልቻለችም። ያቺ ግን ፕሮአክቲቭ ናት። ቀደም ብላ እርሊ እንደተወረወረች የወጣችው እንቁራሪት ፕሮአክቲቭ ናት። ለምን ተወረወረች? አየች፣ ኢሚዲየትሊ ወጣች። ፕሮአክቲቭ ማለት የተወረወረችበት አደገኛ መሆኑን ስትረዳ ምንም አይነት ሙቀቱ ምንም አልተሰማትም፣ ወዲያው ወሰነች ማለት ነው። አንዳንድ ውሳኔዎች አሉ። ውሳኔዎቻችንን እንዴት ነው የምንወስናቸው? ኢሚዲየትሊ የምንወስነው ውሳኔ ከማን ጋር እንማከራለን? እንዴት ነው የምናደርጋቸው ውሳኔ? ወይስ በቃ ኮምፎርት እየጠበቅን ለምሳሌ ቴክኖሎጂ ሲመጣ ቶሎ ብለን አዳፕት ከማድረግ ቶሎ ብለን ከማማር አድርገን ደግሞ ተጠቃሚ ከመሆን አንጻር ነው የምንወስናቸው? ወይስ ይሄ ምን ይባላል በዚህ የሚገባ ይሄ አይነት አስቸጋሪ ነው ይሄ ይከብዳል እያለን እየተፈላሰፍን ወይ ደግሞ እየተመረመረን ወይ ደግሞ እያወጣን እያወረድን ከዛ በኋላ ጋር እያወዳደርን ነው የምንወስነው? ወይስ ኢሚዲየትሊ ወስነን ዋጋ ከፍለን ከሰውም ልምዱን ስትራቴጂውንም ኤክስፒሪየንሱን ወስደን እንተገበራለን? ወይስ በፍልስፍና ውስጥ እንቆያለን? እንዴት ነው የምናደርገው? ፕሮአክቲቭ መሆን ለውሳኔዎቹ በጣም ኢሚዲየትሊ የምንወስናቸው ነገሮች ላይ ለእኛ አድቫንቴጅ ፋቨር በማድረግ ለእኛ አድቫንቴጅ ወይ ደግሞ ለምንፈልገው አድቫንቴጅ ለማዋል ምን እርምጃ እንሄዳለን? ምን አይነት እርምጃ እንሄዳለን? ለምሳሌ የያዝናቸው ጓደኞቻችን ካላችሁ ወይ ደግሞ ጓደኛ ካላችሁ የእናንተ ጓደኛ እንዴት ናት? ለምሳሌ ኢሚዲየትሊ የምትወስናቸው የሆነ ትዳር ውስጥ ለመግባት ካሰባችሁ ቀደም ብላችሁ የምታዩት ብዙ ፓራዳይሞች አሉ። ብዙ ቼክ የምታደርጉት ነገሮች አሉ። ብዙ ነገር የተሟላ ነገር መሆኑን ምክንያቱም ሜሬጅ ኢዝ ዘ ስኩል ዊ ኔቨር ግራጁዌት ነው የሚባለው። ማለት የማንመረቅበት ትምህርት ቤት ቢሆን ትዳር ነው ተብሎ ነው የሚቀመጡ ወይ ደግሞ የሚታሰበው የሚቀመጡም በዛ ልክ ነው ማለት ነው። እንግዲህ በጣም ከፍተኛ ነገር ችግር ተፈጥሮ ካልሆነ ማለት ነው። የምንወስናቸው ውሳኔ ምን አይነት ናቸው? ኢሚዲየትሊ በቅጽበት የምንወስነው ውሳኔ አለ፣ ግን ደግሞ በጣም አስበን የምንወስነው ውሳኔዎች አሉና ውሳኔዎቹን ማመዛዘን እና የሚወሰደው ውሳኔ ግን ኢሚዲየትሊ መወሰን እና ለአድቫንቴጁ ሲባል ውሳኔውን የማይቀለበስ ውሳኔ ወስነን ወደፊት የምንሄድባቸውን ፓራዳይም ማስቀመጥ አለብን የሚል ነው የሚያስተምረን ማለት ነው። እንግዲህ ውሳኔ ስንወስን ከሰው አንማር፣ ከሰው ምንም ነገር እንወሰድ እያልኩ አይደለም። ለምሳሌ ማንም ሰው የተሟላ ሰው የለም፣ ሙሉ ሰው የለም በራሱ ማለት ነው። ሙሉ ሰው የሚባል ነገር የለም። ሙሉ ሰው የምንሆነው ከመቼ ጀምሮ ነው ሙሉ ሰው የምንሆነው? እናቶቻችን ያስተማሩን
ከጡት ማጥባት ጀምረን የተማርነው አለ። ከዛ ደግሞ ከፍ ስንል ዱቅ ዱቅ ስንል ደግሞ እየሄድን ኢንቫይሮንሜንት ውስጥ የተማርነው አለ። ከብቶች ስንጠብቅ ልጆች ሆነን የተለያዩ ነገሮች ውስጥ ኢንቮይስ ስናደርግ ገጠር ሆነን እንግዲህ የገጠር ሁኔታ ስናጣጥም ታውቃላችሁ። እና የተማርናቸው ተምሮች አሉ። ላይፍ ያስተማረን ኤክስፒሪየንስ ያስተማረን ኖርሙ እዛ አካባቢ ካልቸሩ ያስተማረን አለ። ካስተሙ ያስተማረን ነገር አለ። አነጋገራችን ጭምር ሁሉ ነገራችን ጭምር የተማርናቸው የወሰድናቸው ግን መጥፎ ያልሆኑ ግን ጥሩ የሆኑ ግን ደግሞ ቆም ብለን ራሳችን አይተን የቱ ጋር ነን ብለን የምናስባቸው ብዙ ውሳኔዎች አሉ ማለት ነው። ሶ እነዚህ ሁሉ ከዛ ትምህርት ቤት የገባንባቸው አሉ ብዙ ነገሮች አሉ እና የመጣንባቸው ያለፍንባቸው ብዙ ፈተናዎች እና ብዙ የተማርንባቸው ሲቹዌሽኖች አሉ ማለት ነው። ከነዛ አንጻር ለውሳኔ የሚያበቁንን ለውሳኔ የሆነ ነገር አድቫንቴጅ ለመውሰድ የሚያበቁን ነገር ያገኘንባቸው ብዙ ፓራዳይሞች አሉ እንጂ በራሳችን ሙሉ ሆነን በራሳችን ሙሉ ሆኖ የተፈጠረ እንግዲህ ከፈጣሪ ውጭ ሙሉ ሆኖ ምንም ነገር ያደረገ ሰው የለም እና አንድ ከመጽሐፍም ሊሆን ይችላል፣ ሌላ ደግሞ ከሌላም ሊሆን ይችላል እና ያገኘነው ልምድ የተማርነው በትምህርትም በፎርማልም በኢንፎርማልም ኤዱኬሽን ያገኘናቸው ነገሮች ለእኛ በጣም ኢምፓክት አላቸው ማለት ነው። አንድ ነገር ላንሳና እዚህ ጋር በደንብ ይህን ሀሳብ የሚያጠናክር ማለት ነው። አንድ ለምሳሌ ወጥ ስትሰራ አንዲት እናት ወይ ደግሞ አንድ ሼፍ ወጥ ሲሰራ ወጡ አለ። ወጡ ምናልባት ኢንግሪዲያንቱ ድንች ሊሆን ይችላል የሚሰራው ወጥ፣ ስጋ ሊሆን ይችላል። ከነዚህ ምን አለው ማለት ነው ስፓይሲ አለ ወይ ደግሞ የተለያዩ ነገሮች አሉ፣ ቅመማ ቅመሞች አሉ የሚጨመርባቸው፣ ቃሪያ ሊኖር ይችላል። ጫው እንግዲህ ወሳኝ ነው አለ ቢያንስም ማለት ነው ወይ ደግሞ ላይክ ሰው ፈልጎ ቢጨምርም ሌሎች ነገሮች ማለት ኢንግሪዲያንት የሚጨምሩ እኛ ያልጠራቸው ሼፍ ስላልሆንኩ እና አሉ ማለት ነው ብዙ የሚጨምርበት እነዚህ ሁሉ ተጨምሮ እና እሳት ነክቶ ከዛ በኋላ በስሎ ሲመጣ እንግዲህ በጣም አንድ ወጥ ወይ ደግሞ ወጥ የምትባል ነገር ናት እና በእንጀራ እንበላለን። ግን የመጣበት ብዙ ኢንግሪዲየንቶች አሉ። የካሮት አለ፣ ድንቹ አለ፣ የተለያዩ ነገሮች ተጨምሮ ከዛ ወጡ በተሟላ መልኩ ወጥ አረጉ ማለት ነው። ወጥ ሆነ ማለት ነው እና ወጡ ሲንበላበት በጣም ደስ ይላል፣ በጣም ይጣፍጣል ማለት ለምን? ምክንያቱም በቃ እና በቂ ነገር ወይ ደግሞ ሁሉ ነገር የተሟላ ነገር ገብቶበታል እና ወጥ ሆኖ ይመጣል ማለት ነው። ወጥ ሆኖ ከቻለ ማለት ነው። ሶ ብዙ ነገርን ስናስብ ወይ ደግሞ ከብዙ አንጻር ነገሮችን ቼክ ስናደርግና ስንመራመር እንዴት የሆኑ ነገሮችን መስራት እንችላለን፣ መወሰን እንችላለን። ውሳኔዎቻችን ፌቨር የሚያደርጉን ናቸው ወይ? ውሳኔዎቻችን ዋጋ የሚያስከፍሉ እንዳይሆኑ ጥንቃቄ ማድረግ አለብን እና በእነዚህ ፓራዳይም በጣም ራሽናል በሆነ ማይንድ በጣም ክሪቲካሊ ቲንክ በማድረግ በደንብ በማሰብ የምንወስነው ውሳኔ አለ። በቅጽበት ደግሞ ፕሮአክቲቭ ሆነን የምንወስነው ውሳኔዎች አሉ። ስለዚህ ውሳኔዎቹ እንደ ሁኔታው እንደ ሲቹዌሽኑ የሚወሰኑ ወይ ደግሞ ዲሳይድ የሚደረጉ መሆኑን በደንብ እንድትረዱ ፈልጋለሁ ማለት ነው ወንድሞቼ። ስለዚህ ይሄ ማለት እንግዲህ የሆነ የሚኮርጁ ነገሮች አሉ። ለውሳኔም ለምንም ነገር ለልምድም የሚኮርጁ ነገሮች አሉ። አንዱ ከሰው ልምድ ታገኛላችሁ፣ አንዱ ከስትራቴጂ ታገኛላችሁ፣ አንዱን ደግሞ ምናልባት ከአነጋገሩ የምታገኙት ነገሮች አላችሁ፣ አንዱ ደግሞ ከብዙ ነገር በቃ ከመጽሐፍ የምታገኙት ነገሮች ከሰው ከብዙ ነገር ነው የምታገኙት እና ይህ ሁሉ የተሟላ ውሳኔ እንድትወስኑ የሚረዳችሁ ነገሮች አሉ። በላይፋችን ውስጥ የሚረዱ ነገሮች አሉ ማለት ነው። ሶ እነዚህን እንግዲህ ቱሎች ኢምፖርታንት እንደሆንን ኮንሲደር ማድረግ አለብን። ሌላ ምናልባት መኮረጅ የሚባለው ነገር እንግዲህ በትምህርት ወይ ደግሞ ፎርማል ኤጁኬሽን በሚባለው ነው እንጂ የሚከለከለው በቢዝነስ ዓለም መኮረጅ እንኳን ኖርማል በቃ ኦቪየስ ማለት ነው። መኮረጅ አንድ ሽሮ የሚሰራ ከሆነ ሽሮ ተኮርጆ ይሰራል። መኪና ተኮርጆ ይሰራል። የሆነ ቴክኖሎጂ የሆነ ሀገር ከሆነ ተኮርጆ ይመጣና ተግባራዊ ይደረጋል። ሰክሰስፉል የሆኑባቸውና ተኮርጆ በጣም ውጤታማ የሆኑባቸው ወይ ደግሞ ትንሽ ቫልዩ አልተደርጎ ሞዲፊኬሽን ተሰርቶላቸው የሚገራርሙ ኢምፓክት ያመጡ የሚገራርሙ የሚያሻግር ነገር ያመጡ ነገሮች አሉ ማለት ነው። እና የምናውቃቸው ምናልባት ሲመጥራት ባያስፈልግ ብዙ ናቸው ማለት ነው እነዚህ ነገሮች እና ሶ ምን ማለት ፈልጌ ነው መጨረሻ ላይ እንግዲህ ስንወስን ብዙ ያገዙን ነገሮች አሉ፣ ብዙ ሰፖርት ያደርጉን ነገሮች አሉ። ቅጽበታችሁ ውሳኔ ብቻ አይደለም እና ከዛ ጀርባ ረዘም ያለ ጊዜ ረዘም ያለ ነገሮች የተማርንባቸው ላይፍ እንደ ሌሰን ያስተማረን ከሰው የተማርናቸው እና ብዙ ስትራቴጂ ያገኘንባቸው ነገሮች አሉ ማለት ነው እና ከነዚህ ሁሉ የተጠራቀመ ከነዚህ ሁሉ የተደመረ ከነዚህ ሁሉ ሲነርጂ ያዘ ውሳኔ እንድንወስን የሚያስችለን ነው ማለት ነው። ሶ ፈጥነን መወሰን የሚባለው ነገር በፍጥነት መወሰን የሚባለው ነገር ለምን ይጠቅመናል? በዚህ ጊዜ እንግዲህ ዓለማችን
አይናችን ከድነን እስከምንከፍት ድረስ አንድ ነገር ተፈጥሮ ነው የምናገኘው። ጋይስ ኢትስ ኖት ኢዚ፣ በጣም ከባድ ነው። እና በዛ ፓራዳይሙ ዓለማችን በፍጥነት በተቀየረችበት ዘ ወርልድ ኢዝ ኩዊክሊ ቼንጂንግ ነው በቃ። እና እየተቀየረች አንድ ቴክኖሎጂ አንዱን እየዋጠ አንዱን እያጠፋ አንዱን እየተካ ሳናቅ ሁሉ እንዴ አለ እንዲህ አይነት ነገር ምናምን ብለን በጣም ሰርፕራይዝ የምንሆንባቸው እንዲህ ነገር ይፈጠራል እንዴ ምናምን ብለን በግርምት የሚጭርብን እንዲህ ነበረ ከመቼው ጠፋ የምንላቸው ነገሮች በጣም ኦቨርናይት እየተቀየሩ ነው። ኦቨርናይት ነገሮቹ እየሄዱ ነው። ሶ እኛ ስታግነንትናል ወይስ ፈጠን ብለን የሆነ ነገር አዳፕት በማድረግ ኤክሰርሳይዝ በማድረግ ነገሮቹን አድቫንቴጁን ቀደም ብለን ፕሮአክቲቭ ሆነ አድቫንቴጁን በመውሰድ ያን አድቫንቴጅ እንዳይጎዳን ወይ ደግሞ አፌክት እንዳያደርገን እንደውም እንድንጠቀም እንደውም ሊቨሬጅ እንዲያደርገን እንደውም ቬሂክል እንዲሆን እንጠቀማለን ወይስ ሲመጣ በጣም ከፍተኛ ኢምፓክት ከፍተኛ ችግር ያመጣብናል? ምክንያቱም አንድ ጓደኛ ይላልና ለውጥ ቀደም ብለህ ካልተለወጥክና ተለውጠ ካልጠበቅ ለውጡ ሲመጣ አደፍጥጦ ይለውጣል ነው ብለው። አደፍጥጦ ይለውጣል ማለት በጣም ከፍተኛ ጉዳት ከፍተኛ ችግር ያደርስብሃል ነው ለውጡና፣ ግን ለውጡ ደግሞ የማይቀር ነው ይላል። ዘ ቼንጅ ኢዝ ኤ መስት ይላልና ለውጡ ግዴታ ነው። ግን ግዴታ ሳይሆንብን በፊት እኛ ተለውጠን ግዴታውን እንዳይሆንብንና እንደውም ወደን እንደውም በቃ ውጤቱን ለውጡን አጣጥመን ነው ደስ ብሎ ነው ኢንጆይ የምናደርግበት ለውጥ መሆን አለበት ነው ያ ለውጥና የሚጎዳን ወይ ደግሞ አፌክት የሚያደርገን የሚያማረን ለውጥ እንዳይሆን ተብሎ የተቀመጡ ፓራዳይሞች አሉና በእነዚህም ጭምር ማየት ወይ ደግሞ ከነዚህም ጭምር ኮምፔር ማድረግ የሚቻልበት ሲቹዌሽን ነው እዚህ ጋር ማገናኘት የፈለግኩት ማለት ነው። ሰው ይህንን ካልኩ በኋላ እንግዲህ ኖሩ ፖድካስት እንደ ሁል ጊዜ ምርጥ ነገሮችን ያቀርባል። በጣም ቆንጆ ነገሮችን ያቀርባል። ከኛ ጋር ከሆናችሁ ኮሜንት ብትሰጡን ደግሞ በጣም ኮሜንት ብትሰጡን እንዲህ ብታደርጉ ብትሉን ደስ ይለናል እና ሁል ጊዜ ከእናንተ ጋር ይቀጥላል። ሁል ጊዜ ከእናንተ ጋር የሚሰራ ሁል ጊዜ ለእናንተ ምርጡን እና የምትወዱትን ነገር እንደምናቀርብ በዚሁ አልገባላችኋለሁ። ግን እናንተም ደግሞ ሰብስክራይብ በማድረግ ሼር በማድረግ የደውል ምልክቱን በመጫን ሁል ጊዜ እናንተ ጋር እንዲደርስና ሁል ጊዜ ፍሬሾችን ሁል ጊዜ የሚሰሩ ነገሮችን እንድታገኙና በህይወታችሁም ደግሞ ኤክሰርሳይዝ እንድታደርጉ ልምዴንም ደግሞ እያካፈል እናንተም ደግሞ ልምዳችሁን እያካፈላችሁ እንደምንቀጥል አብረን ተስፋ አደርጋለሁ። ለረጅም ጊዜ ነው የመጣ ነው። ዊ አር ሂር ፎር ላስቲንግ ማለት ፈልጋለሁ። እንግዲህ ከኛ ጋር ከሆናችሁ ምርጥ ነገር ታገኛላችሁ። እንቀጥላለን። ወደፊት ነው ሁል ጊዜ የምናስበው፣ ወደፊት ነው ሁል ጊዜ የምንሰራው እና የዛሬ ፕሮግራም የዛሬ ፕሮግራም እና የዛሬ ሴሽን በዚሁ ጨርሳለሁ። እንግዲህ የእንቁራሪቶቹ ታሪክ የፈጠን ብሎ ዲሲሽን የወሰደ እንቁራሪትና በጣም ዘገይቶ በጣም ሪላክስ አድርጎ ኮምፎርት ዞን ውስጥ ኖሮ ኮምፎርት ዞን አላንቀሳቀስ ብሎ ምቾቱን አጣጥሞ ግን ምቾቱ ደግሞ በጣም ከፍተኛ ዋጋ ያስከፈለ እንቁራሪት አይተናል። በሰው የተመሰለ ግን ደግሞ በሰው ተመስሎ እንቁራሪት ወይ ደግሞ እንቁራሪት በሰው ተመስሎ የቀረበበትና ሰውም ደግሞ ካልወሰንን ኢሚዲየትሊ ውሳኔዎች ፕሮአክቲቭ ካልሆንን ዋጋ እንደሚያስከፍሉ የተማርንበት ሼር የተደራግንበት ሼር ያረኩላችሁ ሌሰን ነው እና እንግዲህ እንደምታጣጥሙና እንጆይ እንደምታደርጉ ተስፋ አለኝ። በሌላ ሴሽን እስከምንገናኝ እንግዲህ በዛሬ ፕሮግራምን በዚሁ ቴንኪው ውላችኋለሁ፣ በዚሁ አሰናብታችኋለሁ። ቴንኪው፣ አመሰግናለሁ።